በሰማንያ አሐዱና በ66ቱ የመጽሐፍ ቅዱስ ይዘት ላይ ያለውን አንድነትና ልዩነት ለመግለጽ ሞክራለሁ። በመሰረቱ መጽሐፍ ቅዱስ ምንድነው? መጽሐፍ ቅዱስ በተለያየ ዘመንና ሁኔታ በነበሩ ሰዎች የተጻፉ ነገር ግን እርስ በርሳቸው የማይጋጩና የማይጣረሱ የእግዚአብሔር ሐሳብ ገላጭ መጽሐፍት ስብስብ ነው። መጽሐፍ ቅዱስን ወይም ቅዱሳት መጽሐፍትን ከሌሎች መጽሐፍት ለየት የሚያደርጓቸው 3 ነጥቦችን ለመጥቀስ ሞክራለሁኝ። ቅዱሳት መጽሐፍት በስትንፋሰ መለኮት ወይም በእግዚአብሔር መንፈስ ኢንስፓይሬሽን የተጻፉ ስለመሆኑ በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 20 ላይ እንዲሁም ሁለተኛ ጢሞቴዎስ መልእክት ምዕራፍ 3 ቁጥር 16 ላይ ተጠቅሷል። በእነዚህ ክፍሎች ቅዱሳን ሰዎች በእግዚአብሔር መንፈስ በመነዳት የጻፏቸው መጽሐፍት እንደሆነና የእግዚአብሔር መንፈስ ያለባቸው መጽሐፍት እንደሆነ ተነግሯል። መጽሐፍ ቅዱሳችን የሰዎችን ሕይወት ከመለወጥ አኳያ አቻ የማይገኝለት ተወዳዳሪ የማይገኝለት እጅግ የላቀ ለውጥ ያመጣ መጽሐፍ ስለመሆኑ በዘመናት መካከል ተመስክሮለታል። ሁለተኛው ነጥብ ደግሞ መጽሐፍ ቅዱስ በእግዚአብሔር መገለጥ የተጻፈ ወይም በእግዚአብሔር ሪቨሌሽን የተጻፈ መጽሐፍ ነው። ሶስተኛው ደግሞ መጽሐፍ ቅዱስን ከሌሎች መጽሐፍት ለየት የሚያደርገው ቀኖናው ነው። ቀኖና ኦር ካኖን ማለት መለኪያ ወይም መመዘኛ ማለት ነው። በጥንት ቤተክርስቲያን ዘመን ብዙ የሐሰት መጽሐፍት ተሰራጭተው ይፈበረኩ ስለነበረ አባቶች የመጽሐፍትን መጠን ለመመዘን ቀኖና ወይም ሚዛን አስቀምጠውልናል። ዛሬ ላይ በአይሁድ እምነት የብሉይ ኪዳን 39 መጽሐፍት በቀኖናቸው ተይዘዋል። ይህ ማለት የአዲስ ኪዳኑን 27ቱን መጽሐፍት ሳይጨምር ነው። በፕሮቴስታንት ቤተ እምነት ደግሞ 66ቱ መጽሐፍ ማለትም 39ኙ ላይ የአዲስ ኪዳንን 27 መጽሐፍትን ሲጨመር ነው። ካቶሊካዊት ቤተክርስቲያን ደግሞ በ66ቱ መጽሐፍ ላይ ሌላ 7 አዋልድ መጽሐፍትን በመጨመር 73ቱን በቀኖናቸው ይጠቀማሉ። ምስራቃውያን ኦርቶዶክሶች ደግሞ በ66ቱ ላይ አዋልድ መጽሐፍትን ማለትም 10 መጽሐፍትን በመጨመር በቀኖናቸው 76 መጽሐፍትን ይጠቀማሉ። ከነዚህ ለየት የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በ66ቱ ላይ ተጨማሪ አዋልድ መጽሐፍትን 15 መጽሐፍትን በመጨመር 81ን ይጠቀማሉ። እነዚህ ተጨማሪ ወይም አዋልድ መጽሐፍት በብሉይና በአዲስ ኪዳን ዘመን መሃል ማለትም በ400 ጨለማው ዘመን ወይም የዝምታ ዘመን በሚባለው ዘመን እንደተጻፉ ይታመናል። መጽሐፍቱ በአይሁድ ስነ ጽሑፍ ደረጃ በአፈ ታሪክና በወሬ ጎራ የሚከፈሉ ናቸው። እነዚህ አዋልድ መጽሐፍት በአይሁድ ቀኖና ተቀባይነት የሌላቸውና ታዋቂው የአይሁድ የታሪክ ጸሐፊ ጆሴፈስ አጥብቆ የሚቃወማቸው መጽሐፍት ናቸው። መጽሐፍቱ በአዲስ ኪዳን ወይም በኢየሱስ ክርስቶስ አገልግሎት ያልተካተቱና ያልተጠቀሱ በመሆኑ ከመጽሐፍ ቅዱስ ጋር የሚጋጭ ወይም የሚጣረስ ርባና ቢስ እና ታሪካዊ መቼት የሚያዛባ መልእክት ያዘሉ ክፍሎች ስለሚገኝባቸው መሰረታዊ የእምነት አስተምህሮ ማለትም ዶክትሪናል ጉዳይ ስህተቶች ስለሚስተዋሉባቸው ብዙ የመጽሐፍ ቅዱስ ሊቃውንትና የፕሮቴስታንት ቤተ እምነት አይቀበሏቸው። ለምሳሌ መዋሸት ኃጢአት አይደለም የሚሉ ክፍሎች አሏቸው። የአስማትን ልምምድ የሚያስተምሩ እንዲሁም ለቅዱሳን ለስዕላት መስገድ እንደሚገባ የሚናገሩ ለእግዚአብሔር ቃል ተቃራኒ በሆነ መልኩ የተጻፉ ክፍሎች ይገኙባቸዋል። ለአብነት ያክል ብንወስድ መጽሐፈ ባሮክ የተጻፈው በኤርምያስ ወይም በባሮክ ሳይሆን በማይታወቅ
ሰው ነው። የባሮክና የኤርምያስ ኔቲቭ ቋንቋ ዕብራይስጥ ሲሆን ይህ መጽሐፍ የባሮክ መጽሐፍ የተጻፈው በግሪክ ቋንቋ ነው። እዚህ ላይ የቋንቋና የጊዜ ልዩነት የዘመን ልዩነት ያለ በመሆኑ ጸሐፊው በውሉ ስለማይታወቅ በውስጡ የተጻፈው ታሪክ ተአማኒነቱ የሚያጠራጥር ይሆናል። ሌላኛው ደግሞ የጦቢት መጽሐፍ ምዕራፍ 12:9 ላይ ስናይ ምጽዋት መስጠት ከሞት እንደሚያድንና ከኃጢአት እንደሚያነጻ የሚናገር ክፍል አለ። ከመጽሐፍ ቅዱስ አንጻር ሰው የሚድነውና ከኃጢአቱ የሚነጻው በኢየሱስ ክርስቶስ የመስቀል ሥራ ወይም በሞትና ትንሣኤው በማመን እንደሆነ በቃሉ ተገልጿል። ይህም ከመጽሐፍ ቅዱስ ጋር እጅግ ይቃረናል። በባሮክ መጽሐፍ ምዕራፍ 3:4 እንዲሁም ሁለተኛ መቃብያን ምዕራፍ 12:45 ላይ የሙታን ጸሎት እንደሚሰማ ሙታን ድነት እንደሚያገኙና የኃጢአት ይቅርታን እንደሚያገኙ ይናገራል። ይህ ከመጽሐፍ ቅዱስ አስተምሮ ጋር የሚቃረን ነው። ሌላ ለተጨማሪ ሐሳብ ስለ አዋልድ መጽሐፍት ሌላ ክፍል አዘጋጃለሁኝ። በሰላም ቆዩልኝ። አመሰግናለሁ። ደሳለኝ ነኝ።